የኔ ልጅ በትምህርት ቤት ውስጥ በፍጹም ልትቀርባቸው የማትችላቸው 3 አይነት ባህሪ ያላቸው ልጆች አሉ። እሺ እና ማናቸው ማይ? አንደኛ ዘወትር የሚዋሹትን፣ ለምሳሌ ምንም ነገር ሳያጠኑ እኔ እኮ አጥንቻለሁ የሚሉህን፣ ወይም ደግሞ አራት ፍራ አስተማሪ እኮ ይሄንን አያውቅም ምናምን የሚሉህን። እንደዚህ አይነት ተማሪዎች ታማኝነትን እንዲጠፋ ከማድረጋቸው በላይ ወደ ተሳሳተ መንገድ ይጎትተዋል። ውሎ አድሮ ደግሞ እነሱ ጋር ብዙ ጊዜ በማሳለፍ ብቻ አንተ ሳታውቀው መጥፎ ልማዳቸውን ልትወርሱሉ ትችላለህ። ሁለተኛ ደግሞ እራሳቸውን ሁል ጊዜ ከአንተ ጋር የሚያወዳድሩና የሚያነጻጽሩ ልጆችን፣ ለምሳሌ ያንተ ጫማ አሮጌ ነው የኔ ግን አየው ብራንድ ነው፣ ወይንም ደግሞ እንደኔ ጎበዝ መሆን ትችላለህ እያሉ የሚቀልዱብን ተማሪዎች። እንደዚህ አይነት ተማሪዎች ምቾት እንዲነሳህ ነው የሚያደርጉት። ከዛም ጫና ይፈጥሩብሃል። ከዛ ደግሞ የሌሎችን እንድትመኝ ነው የሚያደርጉት። ይህንን በደንብ አስተውል። እውነተኛ ጓደኝነት በፍጹም በበላይነት የተመሰረተ አይደለም። ሶስተኛ ደግሞ አንድ ነገር ሲፈልጉ ብቻ ወደ አንተ የሚመጡ ተማሪዎችን፣ ለምሳሌ የቤት ስራ ካልሰሩ ከአንተ ለመስራት ወይውን ከአንተ የሆነ ነገር ሲፈልጉ ፈገግ የሚሉ ልጆች። እነዚህ አይነት ተማሪዎች ደግ መስለው ነው የሚቀርቡ። ሌላ ጊዜ አንተ ስትፈልጋቸው ግን ዞር ብለው አያዩህም። ይህንን በደንብ አስተውል። ጓደኝነት ማለት ሰውን መጠቀሚያ ማድረግ ማለት አይደለም። አንድ ሰው ሲፈልግህ ብቻ ወደ አንተ የሚመጣ ከሆነ እንዲህ አይነቱን መራቅ ነው ያለብህ። እማ መጀመሪያም እንደዛ ነው ጓደኞች ካሉኝስ? እንደዚህ አይነት ጓደኞች ካሉ መጀመሪያ ቀስ እያልክ ራቃቸው። የተሻለ ጓደኛ ለመምረጥ አሁንም ጊዜው አረፈደ። እሺ ማይ እንዳልሽኝ አደርጋለሁ። እውነተኛ ጓደኛ በፍጹም አይዋሽህም፣ አይመጻደቅብህም፣ እንዲሁም ለጥቅሙ ብቻ አይፈልግም። ስለሆነም ጓደኞችን በጥበብ ምረጣቸው። ይህ ቪዲዮ በህይወታቸው ላይ ትልቅ ለውጥ ሊያመጣ የሚችል ትንሽ ትምህርት ነው።